ይህ መጽሐፍ የሩዋንዳ ወይም የዘር ፍጅቱ ታሪክ እንዲሆን ታስቦ የተዘጋጀ አይደለም፣ የራሴ ታሪክ እንጂ። 100 በሚሆኑ ቀናት ውስጥ በሩዋንዳ መንግስት ግምት ከ1 ሚሊዮን በላይ ሰዎች የተፈጁበትን የ1994ቱን የዘር ጭፍጨፋ ነገረ ስራ በጥልቀት የመረመሩ ብዙ በጣም ጥሩና መረጃ ሰጪ መጽሐፍት በቅርቡ ታትመዋል። ይህ እንደሚታወሰኝ የተረኩት ታሪኬ ነው። የሚታወሰኝም ልክ ትናንት እንደተከሰተ ነው። ታሪኩም እውነተኛ ሲሆን በውስጡ የራሴን ስምና የቤተሰቤን አባላት ስሞች ይጠቀማሉ። ሆኖም ግን አብዛኞቹን በመጽሐፉ ውስጥ የሚጠቀሱ ሌሎች ስሞችን በህይወት የተረፉትን ማንነት ለመደበቅና የጥላቻንም ዑደት ላለማስቀጠል በማሰብ ቀይሬዋለሁ። የእያንዳንዳችን ህይወት እንደተሳሰረና ከየልምዶቻችን እርስ በርስ መማማር እንዳለብን አምናለሁ። ይህን መጽሐፍ የጻፍኩት ሌሎች ከታሪክ ሊጠቀሙ ይችላሉ ብዬ ተስፋ በማድረግ ነው ትለናለች ኢማኩዌሌ ኢሊባጊዛ። ኢማኩዌሌ እባላለሁ። ገዳዮቹ ስሜን ሲጠሩ ሰማኋቸው። እኔ በግንቡ በአንደኛው በኩል ሲሆን እነሱ ደግሞ በሌላኛው አቅጣጫ ናቸው። አንድ ጋት የማይሞላ ውፍረት ያለው ጭቃና እንጨት ብቻ ይለያየናል። ንግግራቸው ጭካኔ የሚንጸባረቅበትና ቆርጦ መነሳታቸውን የሚያሳይ ነው። እዚህ ነች፣ እዚህ የሆነ ስፍራ እንዳለች እናውቃለን። ፈልጓት፣ ፈልጓት ኢማኩዌሌን። አካባቢው በሁካታ ተሞላ። ብዙ ገዳዮች መጥተዋል። በአእምሮ ይታዩኛል። ሁልጊዜ በፍቅርና በደግነት ሰላምታ ይሰጡኝ የነበሩ የቀድሞ ወዳጆቼና ጎረቤቶቼ በቤቱ ውስጥ ጦርና ገጀራ ይዘው ስሜን እየጠሩ ይዘዋወራሉ። 399 በረሮዎችን ገድያለሁ ይላል አንደኛው ገዳይ። ኢማኩዌሌ 400 ታደርግልኛለች። ይህን ያህል ከገደልኩ ምን እፈልጋለሁ? በትንሿ ሚስጥራዊ መታጠቢያ ቤታችን ጥጋት አንድስ እንኳን የሰውነቴን ክፍል ላላውስ ተሸሽጊያለሁ። እንደኔው ህይወታቸውን ለማትረፍ እንደተደበቁት ሌሎች 7 ሴቶች ሁሉ ገዳዮቹ ስተነፍስ እንዳይሰሙኝ ትንፋሽን ውጫለሁ። ድምፃቸው የሰራ አካላቴን ገማመሰው። በከሰል ፍም ላይ እንደተኛው እሳትም ላይ እንደተጣልኩ ተሰማኝ። መላ ሰውነቴ የህመም ውርጅብኝ ወረደበት። 1000 የማይታዩ መርፌዎች ተቸከቸኩብኝ። ፍርሃት እንደዚህ የሚያርበደብር ስጋዊ ስቃይ ያስከትላል ብዬ አስቤ አላውቅም። ለመዋጥ ሞከርኩ፣ ጉሮሮዬ ግን ተዘግቷል። ምራቅ አልነበረኝም። አፌም እንደ ኩበት ደርቋል። አይኖቼን ጨፈንኳቸው። ራሴንም ለመደበቅ ሞከርኩ። ንግግራቸው ግን እየጎላ መጣ። ምንም አይነት ምህረት እንደማያደርጉልኝ አውቃለሁ። በአእምሮዬም አንድ ሀሳብ ያስተጋባ ጀመር። ከያዙኝ ይገድሉኛል፣ ከያዙኝ ይገድሉኛል፣ ከያዙኝ ይገድሉኛል። ገዳዮቹ በራፉ ላይ አሉ። በማንኛውም አፍታ እንደሚያገኙኝ አውቃለሁ። ገጀራው ቆዳዬን አልፎ ሲገባና አጥንቴ ድረስ ሲቆራርጠኝ የሚሰማኝ ስሜት ምን እንደሚመስል አሰብኩት። ወንድሞቼና ወላጆቼም ትዝ አሉኝ። ሞተው ወይንም በህይወት እየኖሩ እንደሆነ በገነት ከአፍታ በኋላ እንገናኝም እንደሆነ አለምኩ። እጆቼን እርስ በርሳቸው አጣመርኳቸው። የአባቴን መቁጠሪያም ጥብቅ አድርጌ ያዝኩ። በለሆሳስ መጸለይ ጀመርኩ። እባክህ እግዚአብሔር ሆይ እባክህ እርዳኝ። በዚህ አይነት ሁኔታ እንድሞት አታድርገኝ። እንደዚህ አይሆን። እነዚህ ገዳዮች እንዲያገኙኝ አታድርግ። በመጽሐፍ ቅዱስህ ከጠየቅን እንደሚሰጠን ትነግረናለህ። እንግዲህ ጌታዬ እየጠበቁ ነው። ወይ በለኝ እባክን እነዚህን ገዳዮች ወዲያ እንዲሄዱ አድርጋቸው። እረ በዚህ መታጠቢያ ቤት እንድሞት አታድርገኝ። እባክህ እግዚአብሔር እባክህ 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 አድነኝ። ገዳዮቹ ከቤቱ ወጥተው ሄዱ። እኛም እንደገና መተንፈስ ጀመር። ሄደዋል። ሆኖም ግን በቀጣዮቹ 3 ወራት ውስጥ ብዙ ጊዜ ይመላለሳሉ። ህይወቴን እግዚአብሔር እንዳተረፋት አምናለሁ። ሆኖም ቁምሳጥን በምታክል መታጠቢያ ክፍል ውስጥ ከ7 ሌሎች ሰዎች ጋር በፍርሃት እየተርበደበድኩ ባሳለፍኳቸው 91 ቀናት መትረፍ ከመዳን በጣም የተለየ እንደሆነ እማራለሁ። ይህ ትምህርትም ለዘለቄታው ለውጦኛል። ይህ ትምህርት በጅምላ ጭፍጨፋ ውስጥ የሚጠሉና የሚያሳድዱኝን እንዴት መውደድ እንዳለብኝ፣ ቤተሰቤን ያረዱትን ሁሉ እንዴት እንደምምር እውቀት የቀሰምኩበት ነው። ስሜ ኢማኩዌሌ ኢሊባጊዛ ነው። ይህ በታሪክ ብዙ ህዝብ ካለቀባቸው ጭፍጨፋዎች በአንዱ እግዚአብሔር እንዴት እንደተገለጠልኝ የሚያሳይ ታሪክ ነው።
ክፍል 1 ክፉ ቀን ዳር ዳር ሲል። ምዕራፍ 1 የዘላለማዊ ጸደይ ምድር። የተወለድኩት በገነት ነው። ስለ ትውልድ ሀገሬ በልጅነት ዘመን የሚሰማኝ ይህ ነበር። ሩዋንዳ በመካከለኛው አፍሪካ እንደ ጌጥ ጣል የተደረገች ትንሽ ሀገር ነች። በጣም ማራኪ ውበት ስላላት በለምለም ሸንተረሮቿ፣ ጭጋግ በሸፈናቸው ተራሮቿ፣ በአረንጓዴ ሸለቆዎቿና በአንጸባራቂ ሐይቆቿ ተማርኮ ለምስጋና ወደ አምላክ አለማንጋጠጥ የማይታሰብ ነው። ከተራሮቿ ቁልቁል የተለያየ ዝርያ ወዳላቸው የጽድ ጫካዎቿ የሚወርደው ነፋሻ አየር በልዩ ልዩ አበቦች መዓዛ የተሞላ ነው። የአየሩም ሁኔታ ዓመቱን ሙሉ በጣም ተስማሚ በመሆኑ በ19ኛው ክፍለ ዘመን መጨረሻ አካባቢ ወደ ስፍራው የመጡት የጀርመን ሰፋሪዎች ሀገሪቱን የዘላለማዊ ጸደይ ምድር ብለው ሰየሟት። ውድ ሀገሬ በደም ጎርፍ እንድትታጠብ ያደረጓት ለጅምላ ጭፍጨፋ መነሻ የሆኑት ርኩሳን ኃይሎች በልጅነቴ ተሰውረውብኝ ነበር። በልጅነቴ የማውቀው ነገር የከበበኝን አማላይ መልክዓ ምድር፣ የጎረቤቶቼን ደግነት፣ የወላጆቼንና የወንድሞቼን ጥልቅ ፍቅር ነበር። በቤታችን ዘረኝነትና ምክንያት የለሽ ጥላቻ በፍጹም አይታወቁም። ሰዎች የተለያየ ጎሳና ዘር እንዳላቸው እንኳን ግንዛቤው አልነበረኝም። ቱትሲና ሁቱ የሚሉትን ቃላትን ቢሆን ትምህርት ቤት እስከገባሁበት ጊዜ ድረስ አልሰማኋቸውም። በሰፈሬ ትንንሽ ልጆች ከቤት ወደ ትምህርት ቤት ብቻቸውን ጭር ባለው 13 ኪሎ ሜትር መንገድ ሲመላለሱ ወላጆቻቸው ልጄ ይጠለፍብኛል ወይንም በማናቸውም መንገድ ይጎዳብኛል ብለው አይጨነቁም። ልጅ ሆኜ በጣም የምፈራው ነገር በጨለማ ብቻዬን መሆንን ሲሆን ከዚያ በስተቀር ግን ሰዎች የሚከባበሩበት የሚተሳሰቡበትና ደስተኛ ይመስለኝ በነበረ መንደር ውስጥ ከደስተኛ ቤተሰብ ጋር የምኖር በጣም ፍልቅልቅ ልጅ ነበርኩ። የተወለድኩት በምዕራብ ሩዋንዳ የኪቡዬ ክፍለ ሀገር በማታባ መንደር ነው። ቤታችን ከኪቩ ሐይቅ ትይዩ በሚገኝ ኮረብታ ላይ ያለ ሲሆን ሐይቁም ከፊታችን እስከ ዓለም ጠርዝ የተዘረጋ ይመስላል። ጠዋት ሰማዩ ከጠራ በሐይቁ በሌላኛው ጠርዝ በጎረቤት ሀገር ዛየር በአሁኑ አጠራሩ ኮንጎ ዲሞክራሲያዊ ሪፐብሊክ ያሉትን ተራሮች ያለው። ከቤታችን ወደ ሐይቁ የሚወስደውን አስቸጋሪ ቁልቁለት መውረድ ከአስደሳች የልጅነት ትዝታዎች አንዱ ነው። የማለዳው ጤዛ በንጋቷ ፀሐይ ተኖ የሚያልቅበት ጊዜ ሲቃረብ ከአባቴና ከወንድሞቼ ጋር ወደ ዋና ወርዳለሁ። ውሃው ሞቃት፣ የአየሩ ቅዝቃዜ ውርር የሚያደርግና ከሐይቁ ዳርቻ ያለው የቤታችን እይታ ዘወትር አማላይ ነበር። አቀበቱና በእግራችን የምንረግጠው አሳሳች ልል አፈር ወደ ቤት የምናደርገውን የመልስ ጉዞ አስፈሪም አስደሳችም ያደርጉታል። ብዙውን ጊዜ ስለሚያንሸራትተኝ ገደል ገብቼ ሐይቁ ውስጥ እንዳልወድቅ እፈራለሁ። አባቴም ሁል ጊዜ እንደምፈራ ስለሚያውቅ በቤት እስክንደርስ ድረስ በእጁ ይደግፈኛል። ትልቅና ጠንካራም በመሆኑ በእነዚያ ትላልቅ እጆቹ በመያዜ ደህንነት ይሰማኛል። እንደተወደድኩም ይገባኛል። እንደዚያ በፍቅር መታየት፣ እንደዚያ በፍቅር መያዝ፣ እንደዚያ በፍቅር ጢል መደረግ ደስ ያሰኘኛል። ለዚህም ምክንያት የሆነው በተለይ አባቴ ምንም እንኳን እንደሚወደን ብናውቅም በዘልማዳዊ መንገድ የሚያምን ስሜቱን ብዙን ጊዜ አውጥቶ የማያሳይና ወንድሞቼንም ሆነ እኔን እንደሚወደን የማይነግረን በመሆኑ ነው።